ዛሬ ሞስድክ ቦታ በጣም የሚገርም ቦታ ነው። ሰርፕራይዝ ላደርግ እችላለሁ። እውነቴን ነው የምልክ። ስለዚህ ምን አይነት መኪና ነው የምትወደው? ኤሌክትሪክ ቢሆን ደስ መኪና ይለኛል። ሪሊ ምን አይነት ኤሌክትሪክ ስትል ቴስላ ይሻላል? ምን አይነት መኪናዎች ያለውን በቃ አሪፍ ኢትዮጵያ ውስጥ በደንብ ልንጠቀምበት የምንችለው አይነት። ስለዚህ ዛሬ ሞስድክ ቦታ ኢቨንት ነው። በዚህ ላይ ፕሮግራሙ አሪፍ መኪናዎች ሀገር ውስጥ ይገጣጠማሉ። ኤሌክትሪክ መኪና ደግሞ እኛ ሀገር ደግሞ በቃ አሁን ተለምዷል በደንብ። ስለዚህ እገዛልሃለሁ መኪናው ማለት ነው። መርጠክ ቴስት ድራይቭ አድርገህ ነው አይተህ ነው ከተመቸክ እገዛልሃለሁ የምትፈልገው ማለት ነው። ኦኬ በጣም ይሄ አሪፍ ነገር ነው። ቀኔ ልታሳምርልኝ ነው ማለት ነው። ኦፍ ኮርስ ቀኔን አመቱ በሙሉ ልታሳምርልኝ። ሰርተህ ትከፍለኛለህ ከዛ በኋላ። ኧረ እከፍላለሁ። BYD ነው ማለት ነው የምገዛልህ መኪና። እዚህ አካባቢ ነው ያለው፣ መገናኛ አካባቢ ነው ያለው የሰርፍ ቦታ ማለት ነው። ውስጥም ገብተን እንይ። ተዘጋጅተሃል? ተዘጋጅቻለሁ። ግን የዓይን አዋጅ እንዳይሆንብኝ በጣም ነው የሚያማምረው። ሰላም ነው? እንኳን ደህና ጠበቁ። ሰላም እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣችሁ። መኪና ልገዛልህ ነው። እሺ የትኛው ሞዴል? ይሄን መሰለኝ የወደደው። እሺ ይቻላል። ይሄኛው ነው የወደድኩት። በቃ ይሄንን ነው የምታስገዛኝ ነው። ዋው ዲቴል ያለውን ነገር ዋው ያምራል። ከስሙ ስጀምር መኪናው ሌኦፓርድ 5 ወይም ባኦ 5 የሚባል ነው። የቢዋይዲ ምርት ነው። ፉል ኤሌክትሪክ ሳይሆን ይሄኛው ሃይብሪድ ነው መኪናው። ሃይብሪድ ሲሆን ሁለቱንም ይጠቀማል። ለባትሪው ሞተር ይኖረዋል ፕላስ ደግሞ ኢንጂን ይኖረዋል ማለት ነው። እንደምታዩት ትንሽ ሌክዠሪ ነው። ዲስፕሌዩን ካየኸው ደግሞ እስከ ፓሴንጀሩ ድረስ ዲስፕሌይ ይኖረዋል ማለት ነው። ኢቨን ለፓሴንጀሩ አክሰስ ማድረግ የሚችልበት 15 ኢንች ስክሪን ይኖረዋል። ፕላስ ሄድ አፕ ዲስፕሌይ ፌስ ሪኮግኒሽን ካሜራ አላቸው። ሌላ ለየት የሚያደርገው ፊቸር ያው ሲት ቬንቲሌሽን ሂትን ጨምሮ ፕላስ ደግሞ ማሳጅ የሚያደርገናል። ሌላ ነገር ምንድን ነው? ማሳጅ ያደርጋል። ከዛ ደግሞ ሚሞሪ ሲት አለው። ሚሞሪ ሲት ማለት አንተ አጀስት አድርገው እንደወረድከው ሌላ ሰው መጥቶ አጀስት ቢያደርገው አንተ ስትመጣ ያው ፌስ ሪኮግኒሽን አስታውሶ ያንተን ሴት ያደርግልሃል ማለት ነው ወንበሩ። እዚህ ጋር እንደምታዩት የኛ ፍሪጅ ኤሪያ ነው። ኩል የሚያደርጋል ፕላስ ደግሞ ሂት የሚያደርጋል ማለት ነው። እዚህ ጋር የኛ ፍሪጅ ነው። ብትከፍቱ ፍሪጅ ነው። ቤት ነው። ቤት ታስገዛኝ ነው እንዴ? ዋጋው ግን ስንት ነው? ዋጋው 15.9 ይባላል። 15 ኖርማሊ ያው ከረንት ላይ አይታወቅም ዋጋው። ኤስቲሜሽን ነው የሚሆነው ምክንያቱም ኤክስቼንጅ ሬቱ አፌክት ስለሚያደርገው ማለት ነው። ልክ ብሬክ ረግጣችሁ ስታርት በተናንቺን ቀይዋን ስትነካት አውቶማቲካሊ ማርሹ ወደ ላይ ይወጣልና መኪናው ኦልሬዲ ስታርት ያደርጋል ማለት ነው። ቁልፍ የሚባል ነገር የለውም? አለው። ስማርት ኪ አለው። እኛ የለመድነው እንደዚህ ነው። እንደዛ የለውም። ጀስት ሪሞት ኪዎች ናቸው። ስታርት አድርጋችሁ ሎክ እና አንሎክ አለው። እሱን ፕሬስ አድርጋችሁ ትገባላችሁ ማለት ነው። ይሄኛው ነው ካሜራው። የኔን ፌስ ካላየ አይነሳም ማለት ነው በሌላ ሰው። እንደዛ ነው። ከዛ ደግሞ አንተ ሴት እንዳደረግከው ደግሞ እስተው ሴት እንዲያደርግልህ ሚሞሪ ሲቱ እንዲሰራ ማለት ነው። ፕላስ ያው ሰንሩፉ ይከፈታል፣ ሼዱን ፕላስ ግላሱን ይከፈታል ማለት ነው። ከዛ አምቢየንት ላይቶች ይኖሩታል። በምትጫወቱት ሙዚቃ ልክ አብሮ ከለሮቹንም እየቀያየረ መኪና እንትን ይላል ማለት ነው። አሪፍ የሆነ የስፒከር ድምጽ አለው በደንብ። በደንብ ሙዚቃ በደንብ ነው። ይህንን ይመስላል መኪናው። ከመሬት ያለው ከፍታ አይታችሁታል። ውጪ ላይ 22 ሴንቲሜትር አካባቢ ነው። ትንሽ ከፍ ያለ ነው ከሌሎቹ። 5 ሲት ነው እንደምታዩት። ካርጎ ኤሪያውን ፕላስ በጣም አሪፍ ነው። ሌኦፓርድ 5 ነው የሚባለው። ሌኦፓርድ 5 ነው። ምንም አየር ላይ ነው። ይሄ ነው አየር ላይ ማለት።
እና ወደኳል። ይሄን የፈለከው እስቲ ቆይ ሌላ አንድ ሁለት ልምረጥና ይሄ ይወደድብሃል። እኔ እንትን እንዳለ ነው። ምንም አትጨነቅ አንተ፣ ምንም አትጨነቅ። እሺ ሌሎቹን እስቲ ደግሞ እኔና እሺ እንሞክራለን ደግሞ። እሺ ቴንክ ዩ በጣም እናመሰግናለን። ዋው በጣም ነው የሚያምረው። ስማ ስለዚህ እንግዲህ ይሄኛውን ፎር ዊል ድራይቭ ካየህ ይሄኛውን ደግሞ ነው ሴዳን ይሄኛው ድቃ ዝቅ ብለህ መሄድ ነው እንጂ አባቴ ዝቅ ብለህ መሄድ ነው። ዋጋው ተወደደብህ? ያኛው ውድ ነው አይደል? ያ እኮ አንተ 3 ቤት እኮ ነው የነገሩኝ እኮ 15.9 ወደ 16 ሚሊዮን ብር ማለት ነው። ዋው ይሄ ግማሽ ነው፣ የዛኛው ግማሽ ነው። ቅድም ስለ ስታወራ ሰምቻታለሁ መሰለኝ 8.3 ነው የሚባለው ይሄ የተባለው፣ ግን ላይክ የዶላሩ ኢንፍሌሽን እንትን ያደርገዋል፣ አፌክት ያደርገዋል ፕራይሶቹን። በጣም ነው የሚገርመው። ይሄ ሰንሩፍ ያለው ግን በጣም ነው የሚያምረው። ይሄኛው ምንድነው ስሙ ታውቀዋለህ? ስቲል BYD ነው። BYD ኦኬ። ግን ሰፊ ነው፣ ከኋላው ራሱ በጣም ሰፊ ነው። ታየዋለህ? ስፖርት ካር አይደለም አይደል? ስፖርት ካር አይመስለኝም። ስፖርት ኤዲሽን መሆን አለባቸው ወይ? ዋጋ በዚህ በቃ አስተያየት ካደረጉልን በዚህ ነው ይሻለናል። ይሄኛው ይሻላል። ያኛውማ ያው ብዙ ነው ይወደድብሃል። ትጎዳለህ። አትጨነቅ ለዋጋው እኔ ፎጭ አደርግልሃለሁ። ችግር የለም። ዋው ድምፁ ጃፒ ልክ እንዳልክ እንደገባ ሞተር ተነስቶ ነው ያለው። ፍሬን ውስጥ ተረገጠው አውቶማቲክ ያነሳዋል፣ ይነሳል ሞተር። ስለዚህ ከሌሎቹ ከዛኛው ለየት የሚያደርገው የዚህ ማርሹ መሪ ላይ ነው ያለው። ኦኬ ያቺ ማለት ነው የተናመጠ እዚህ ጋር እሷን ነው እንትን የምናደርጋት ማለት ነው። እሺ ስለዚህ እሷን እንዲና አራርገን መሄድ ብቻ ነው ማለት ነው፣ ወደታች ማለት ነው። አሁን ዲሌይ ነው፣ ፓርኪንግ ላይ ነው ያለው። አሁን ፓርኪንግ ላይ ነው ምልክት ታደርገው። እሺ እዛ ፊት ለፊት ፒት አታየም? ብሬኩን ይዘህ ብሬክ ይዣለሁ። እዚህ ጋር ነው የምታየው። አዎ እሺ ተጫነው። ስለዚህ ዲ ያደረኩትኝ አሁን ዲ ያደርጉታል። እሺ እጅ ፍሬን ራሱ ይለቅልኛል በራሱ። አዎ ምክንያቱም ረስተዋል በሚለው ይለቅልሃል። ድምጽ የሚባል ነገር የለውም። ምንድን ነው ወንበር ነው ይሄኛው ይሻልካል ብገዛልህ? እንዴ የትኛው ጃፒ ጉድ አረኪ ድምጽ የሌለው መኪና። ይሄ ምርጥ መኪና ነው። አዎ የወደፊትህን ራሱ ቀድሞ ነው የሚሄደው ይሄ መኪና። አታየውም እንዴ? ሙሉ ሁሉም ቦታ ላይ ካሜራ አለው የምታየው ነው። አየው ከኋላም ከፊትም ያለውን ነገር ያሳያል። 360 ወደዛ መሄድ ይችላል። ምን በቃ እንትን የለውም። እንትን ግን የተመቸህ አልመሰለኝም። ወንበሬ ያው ትንሽ እና ቆምና እሺ ከጎን አለችልህ። የመጀመሪያው ሁለተኛው ከፊት ለፊት ያለች አዎ የወደፊት መንገድን እየነገረክ ነው አይደለ? በእጅ ቀላል አሁን ኢንጂን የለውም ማለት ነው። ኢንጂን በኤሌክትሪክ ብቻ ነው። ኢንጂን ነምበር ምናምን የለውም። ያው ይሄን ላይ ሊወዴክስ ነው ራሱ ኢንጂን ነምበር ምናምን የለውም። ቁጥሩን በምንድን ነው የሚይዙት ማለት ነው? የቻንሲ ነምበር አለ። ኦኬ በዛች ነው። እሺ ሞተር የተነሳውላ እኮ አይመስልም። አዎ የለውም ምንም ነገር ስለሌለ። አሁን እቺ ጋር ወደ ኋላ ስትመጣ እሺ ከዛ ሪቨርስ ታደርጋታለህ ማለት ነው እዛው ላይ። ኦኬ አዎ እዛው ፊት ለፊት ያሳያል ከፈለግህ። አሁን እዛ ጋር ታያለህ ቢጫ
ምናምን አለው አይደል? ለፊት ቢጫው ላይ ማስጠንቀቂያ እየሰጠን ወደ ቀዩ ከመጣህ ደግሞ ከቆምክ የሆነ ድምጽ ይሰጣል እየገጨ ነው በሚል ከዛ ዝም ብለህ ማጥፋት ነው። ይቺ ናት ፓወር ኦፍ ነች። ሁሉ ነገር አርቆ ዝም ብለህ መውረድ ትችላለህ። እሺ Yep, absolutely. ሲት ቤልት አይረሳም። ያው እንግዲህ እንትኑን በጨረስን ነው እንጂ ፓዱን እንትን ሰጠህ ነበር የቅጣት ወረቀት። ዋው እንትሎቹን ያሳያል እዚህ ጋር ፎኖቹን ምናምን ሴንስ ያደርጋቸዋል ማለት ነው። በጣም ነው የሚገርመው። ያኛው እንደውም ኤልሎንጉ የሚባለው መንገድ ላይ ኪሎ ሜትር ምናምን አለ ያሉትን መኪናዎች ሂድ የሚለው ኦኬ፣ እሱ ስለሚያነበው ሴንስ ስለሚያደርገው ከዛ በላይ አይሄድልህም። ይገርማል። ያኛው ማለት ነው ከፊት ያለው ዋው ስፖርት ካር ናቸው እንዴ? ያኛው ይሄ አይደለም። የፊቱ ያችኛዋ ያችኛዋ ኤልሶንጉ እንደዛ ነው። ኦኬ ይገርማል። ሁሉንም መኪኖች እኮ ሴንስ እያደረገ እዚህ ጋር ያሳያል። በጣም ነው የሚገርመው። እና አሁን መኪና እኛ ነርተናል ብለን እናወራለን። ይገርማል። ስንት ርቀት ይሄዳል? በላይክ ኤሌክትሪክ ብቻ ነው አለ ሃይብሪድ አይደለም። ኦኬ ስንት ኪሎ ሜትር ይሄዳል? 410 ኪሎ ሜትር። እሺ እሺ ኦኬ እሺ ኦኬ ኦኬ እስቲ እሺ ኦኬ። ስለዚህ ሌላ ደግሞ መኪና እኔ አይደል? ያኛው እሺ እሺ እናመሰግናለን። ስለዚህ በጣም አመሰግናለሁ። በጣም ቴንክ ዩ አንተ ጋር መዋል የራሱ እሺ ቴንክ ዩ አመሰግናለሁ አባ። ስለዚህ ይሄኛው ነው የፈለግከው አንተ አይደል? ይሄን ነው የፈለግኩትኝ። እሺ እንግዲህ የ16 ሚሊዮን ብር መኪና ማለት ነው። ይከርማል። ተነዳ ነው። ዋው ይሄ ደግሞ በጣም ለየት ይላል። እንግዲህ እያየክ ነው አይደለ? አዎ የሚገዛልክ መኪና ነው ይሄ። ኦኬ ሲት ቤልት እሺ እሺ መጃከል አለ። ኦኬ እጅ ፍሬኑ ምን ጋር ነው ማለት ነው? ኦኬ 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 ጀስት ፓርክ ላይ ብቻ ነው። ኦኬ ዋው አይሮፕላን ነው ይሄ ደግሞ የሚመስለው። አይወስማ ትልቀቱ ምናምን ቤቾዬ ቅድም ያልኩትን መልሼዋለሁ። ትልቅ መኪና አልወድም አላልኩ? አዎ ትቼዋለሁ። ሐሳብህን ቀይረህ ለኔ እኮ ነው ሊገዛልህ እኮ አይደል? ሐሳብህን ቀይረህ ደግሞ ላንተ እንዳታረገው አንተ ሲት ቤልት እንዳላረክ ራሱ ይነግርካል። እዚህ ጋር ቀይ ምልክት ያሳየኛል። ይገርማል። ስለዚህ ይሄ እነዚህ ፊቸሮቹ ምንድናቸው? ላይክ ለየት የሚያደርጋቸው ነገሮች ፌስ ሪኮግኒሽን አለው ብላ ነበረ። ስትተኛ ምናምን ነገር ቅድም እየነገረችኝ ነበር። ኦኬ ምን ብሎ ነው የሚያነቃ? አነዳደም ወይም ደግሞ አንተ እንድትነቃላ አይደል? ኦ ሪሊ ግር ነገር ቫይብሬት ያደርጋል። ዋው ዋው ይገርማል። 50 ምናምን አሁን አንብቦ ራሱ ራዳር ኦኬ 50 ካነበበ 50 ላይ ይገባል ማለት ነው። ቀንሱ እንዴት ኪሎ ሜትር አለ አይደል? 50 ምናምን የሚለው ኦኬ እሱ አሁን ግዴታ ትራፊክ ብቻ አስቆመ። ኦኬ ራሱ ራዳሩ አንብቦ ኦኬ 50 ላይ ይከታል። ኦኬ 80 የነበረው ወደ 50 ማለት ነው።
ለዚህ ነው ማለት ነው ከተማችን እኮ ስማርት ሲቲ የተሸለመችው አለ። ይሄ ነገር ወደፊት ኮኔክት ያደርጋል አለ እነዚህ ነገሮች። ኦኬ 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 ዋው ይገርማል። ና መኪና እንዳ ቤቾዬ ና። አዎ አስቀናኝ እኮ ከሆነ እሺ በጣም ነው የሚገርመው። ይኸው ሞክሬልሃለሁ። እዚህ ጋር ላቁምለት። ኦኬ እሺ እሺ ዳውት መኪና የለህም አልኩህ። ና ግባ። ቆይ ዝግ ነው። እሺ ወደኳል መኪናው ወድጄዋለሁ። ምንም የነበረ ነገር ይዘነው ነው የምንሄደው። እሺ ይዘነው እንደምንሄድ ገና ሳልነዳውላ ታውቆኛል። እዛው ስንመለስ ነው እዛው ነው የምከፍልልህ። ችግር የለውም። እሺ ዋው ይሄ በቃ ምንም እንትን አያስፈልገውም። በጣም ነው የተመቸኝ። መቼ ትከፍልልኛለህ ታዲያ? በኋላ እዛው ስንሄድ እዛ ሾሩሙ ጋር ቅድም ሄድንበት ጋር ይሻላል። እንመለሳለን አይደል? ዛሬ ልትከፍል ነው? አዎ ሰርፕራይዝ ላደረገው ነው አረኩት እንጂ ተከፈልክ ነው የበለጠ። እኮ ኤ 2025 ነው። ኖፕ አይቻልም እያለ አንተን እንደዛ ሂድ በእናትህ። ችግር የለም። ፈለው ይገርም ብድግ ነው ብድግ። ኧረ ቀስ በል። ይሄ ወደ ላይ ነው እኮ እንደዚህ ነው። ከስፒድ ትነሳና ወደ ላይ ነው ዥው ብለህ ወደ ላይ። ቅድም እንዳልኩ ዝቅ ብሎ መንዳት ነው የሚሻለው። አዎ 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 አዎ። ቢዋይዲ የሚገርም መኪና ነው። በጣም የሚገርም መኪና ነው። ከቤቱ ደግሞ ሲሆን እንደለ አይደል? ከቤቱ ሲሆን በጣም በጣም እንደዚህ ቴስት ድራይቭ ማስደረጋችሁ ምናምን ይሄ ዩኒክ ነው፣ አልተለመደም። አዎ ከቤቱ ማለት ያው ከካምፓኒው ማለት ነው አይደል? ዋስትናም አለ ዋራንቲ። ኦኬ ኦኬ። ከግለሰብ ላይ ስገዛ ኦኬ። አሁን እኔ ብሸጠው ዋራንቲ ምናምን አልሰጣቸውም። ኦኬ ገባኝ። አስመጥተህ ስትሸጥና ካምፓኒ ሲሆን ኦኬ ሰርቪስ ጊዜ ሰርቪስ ያደርጉልሃል። ኦኬ ጋራዥ አላቸው። የስንት ዓመት ዋራንቲ ያላቸው? ለባትሪው 8 ዓመት። ዋው ዋው 8 ዓመት። ታች ሪቨርስ ወደፊት። እሺ አሁንም ዲ ላይ ነው። ዲ ላይ ነው። ኦኬ በእንግሊዘኛ እንዲሆን አንተ ለምዶብህ ነው? ለምዶብኝ። ወደ ኋላ ለምንድን ነው የምታየው? እዛ ጋር ስክሪኑ እያለ። እሺ ሰላም አለን። በጣም አሪፍ ነው። እሺ አንደኛ ጃን
ሁለቴ ስታረገው ነው የሚከፈተው ብትሉ። ኦኬ ኦኬ። አይሮፕላን ነው ምገዛለክ ቤት ወይ? በቃ እዛ ሄደን እንጨርሳለን። ያፕ እሺ ተዘጋጅ ብራዘር። እሺ አሁን በቃ አይከፈትም በስፖርት ካር የትኛው መረጥ ግን አሁን 3 ነዳጅ ማለት ነው አይደል? ትልቁ ነው በቃ እኔ ነገር ትልቁ ነው አትቀል። በቃ እሱ ነው የምገዛልህ። ችግር የለውም በቃ ያለቀለት ነው። ፎጭ ነው። ደውዬ እነግራቸዋለሁ ቤት እንደው ፕሊዝ እንዲቀበሉን ዌልካም ፓርቲ ነገር አድርገው። ጃፒ እቺን ደግሞ ላንተ ለምን አንዳንድ አንገዛም? እንደው ለኔ ትልቁ ላንተ ይሄኛው ለኔ እኮ ነው። እዛ መለሳለሁ ብዬ እኮ ነው እንጂ እኮ ላንተ ነው። ማስታወሻ እቺ ተነክቷል። እቺ ነው የምትላት እንዳረሳ። ስፖርት አንተ ነህ የምትወደው። እንዴት ነው መኪናው? ናይስ አሪፍ በለው። እሺ ዋው እሺ በለው። መንጃ ፈቃድ አለ? ኦኬ እሺ። ኧረ በለው። ይሄ ደግሞ ምንድን ነው አንተ? ጣራው ኦ ዋው። ስለዚህ መንጃ ፈቃዳችሁ ቼክ ይደረጋል ማለት ነው ሁሌ። መንጃ ፈቃድ ከሌለ ቴስቲንግ ድራይቭ አይቻልም። በራ አይደለ? አቤት ድምጽ የለም። ኦኬ ይኸውላችሁ እንግዲህ መኪና ነርታችሁ የምታውቁ ሰዎች ማለት ነው ይሄንን መኪና መንዳት አለባችሁ ግዴታ። አሁን ሁሉንም አይተናል ማለት ነው። የመኪናውን ምንድነው የመኪናውን ቴስት ድራይቭ አድርገናል። ዋጋዎቹን አይተናል። እነዚህ ደግሞ ፓርታቸው ናቸው። ስለዚህ ፓርታቸውን ላሳይክና ሰላም ነው ወንድሜ፣ እንዴት ነህ? ሰላም ነው። ሰላም እንዴት ነው? ፓርቶቹ ናቸው እነዚህ የመኪናዎቹ ፓርቶች ናቸው። ለሳምፕል የመጡ ፓርቶች ናቸው። ኦኬ። ለምንገዛው መኪኖች ሙሉ ስፔር ፓርት የለብንም።
ኦኬ ኦኬ፣ በጣም አሪፍ። ይሄ ላይቱ ነው። ኦኬ 69923 ኦኬ ኦኬ። እንዴት ነው ረከስ የሚለው ምንድን ነው? አሁን ከዚህ ውስጥ ካሉት የሌሎ ብራንዶች የተሻለ ነው። ለምሳሌ ለሃይብሪድ 1224 ብር። እሺ ቤቾዬ እንግዲህ ሁሉንም ነገር አሳይቻለሁ። መኪናውንም መርጠካል። በቃ እኔ እንግዲህ አፎርድ ማድረግ ማችለው እችኛዋን ነው። ይሄን ገዝቼልሃለሁ ማለት ነው። እሺ አመሰግናለሁ። ልቤን አንጠለጠልከው። ግን ሌላ ጊዜ እገዛልሃለሁ። የምሬን መስሎኝ አምኜ ያው ነዳን። ምን ትፈልጋለህ? አየን ዋጋው ራሱ ያስተኛል። ስለዚህ በጣም አሪፍ ነው። እሺ በቃ ስለዚህ ወንድሜ በጣም እናመሰግናለን። እሺ ቴንክ ዩ አሪፍ እናመሰግናለን። ቴንክ ዩ ፕሮግራማችን ይሄን ይመስል ነበረ። BYD ነበር የመጣ ነው። BYD ከቤቱ የሚለው ቤት ነበር የመጣ ነው። እንደዚህ አይነት ኢቨንት አዲስ አበባ ውስጥ ሲኖር አስፋው መሸሻ ኢንተርቴይንመንት አለ። ሁሌ ብትደውሉልን እየመጣን አዳዲስ ኢቨንቶች እናሳያችኋለን። ሶሻል ሚዲያ ላይ ሁሉንም ታገኙኛላችሁ። አስፋው መሸሻ ኢንተርቴይንመንት ይቀጥላል። ሞቅ ደመቅ ሸብረቅ እያደረግን ከBYD ማለት ነው።